ዚምባብዌ በካርታ ላይ የምትገኝ ተራ ሀገር ብቻ አይደለች። በአንድ ወቅት ቁጥሮች በጣም ከመዝለቃቸው የተነሳ እንደ ተረት እስኪመስሉ ድረስ የታየባት ህያው የኢኮኖሚ ላቦራቶሪ እንጂ። ስታስቡት በእጃችሁ $100 ትሪሊዮን የሚል የብር ኖት ይዛችሁ አንድ አበባ መግዛት እንደማትችሉ። ይህ የልብ ወለድ ፊልም ድርጊት አልነበረም፣ እንደ አውሮፓ አቆጣጠር በ2008 የነበረው የዚምባብዌ እውነታ እንጂ። ሰላም የጄቢ ፌኖሜና ተከታዮች እንዴት ናችሁ? እስቲ ዛሬ ዚምባብዌ በ2000ዎቹ አጋጥሟት የነበረው ድራማ የተሞላበት የዋጋ ግሽበት በዝርዝር እስቲ እንይ። እንደ አውሮፓ አቆጣጠር በ1980 ነፃነቷን ስታገኝ ዚምባብዌ ከአፍሪካ ጠንካራ ኢኮኖሚ ካላቸው ሀገራት አንዷ የነበረች የተፈጥሮ ሀብት ማለትም ወርቅ፣ አልማዝ፣ ለም መሬት ባለቤት ነች። 2000ዎቹ መጀመሪያ ላይ አንድ ሰንሰለታማ ክስተት ተጀመረ። የመሬት ይዞታ መሻሻያ ፖሊሲዎች የሀገሪቱ የኢኮኖሚ የጀርባ አጥንት የነበረውን የንግድ ግብርና አወኩት። ግብርና ምርት በከፍተኛ ሁኔታ ቀነሰ። የውጭ ሀገር ባለሀብቶች እምነት አጡ። ማዕቀቦችም ጠነከሩ። የመንግስት ወጪም ጨመረ። እዚህ ጋር ነው እንግዲህ ዋናው ችግር የተፈጠረው። መንግስት የበጀት ጉድለትን ለመሸፈን ያለ ገደብ ገንዘብ ማተም ጀመረ። ገንዘብ ማተም ቀላል ይመስላል፣ ልክ እንደ አስማት። ነገር ግን ይሄ ድርጊት ይብዛ ተብሎ ሾርባ ውስጥ ውሃ እንደመጨመር ነው። መጠኑ ይጨምራል እንጂ ጣዕሙ ወይም ዋጋው ይቀጥላል። በታሪክ ውስጥ ከዚምባብዌ የከፋ የወባ ግሽበት ያስመዘገቡ ሀገራት አሉ። ለምሳሌ በ1946 ሃንጋሪ ያስመዘገበችው ግሽበት በዓለም ታሪክ ክብረ ወሰን ነው። በወቅቱ የሃንጋሪ ዋጋ በየ15 ሰዓት እጥፍ ይጨምር ነበር። የዚምባብዌ ግን በየ24 ሰዓት ነበር የሚጨምረው። ነገር ግን የዚምባብዌ ሁኔታ ልዩና ድንቅ ነበር። ምክንያቱም አንድ የዚምባብዌ ግሽበት በ21ኛው ክፍለ ዘመንና ዓለም በቴክኖሎጂ በረቀቀችበት ነው። ሁለተኛ የሃንጋሪና አብዛኛው ሀገራት ግሽበታቸው በጦርነት ሲሆን የዚምባብዌ ግሽበት ግን በሰላም ጊዜ ፖሊሲ ስህተትና በታቀደ የገንዘብ ማተም ሂደት ውስጥ ነው የደረሰ። 3 ዚምባብዌ በገንዘብ ኖቶቿ ላይ ያስቀመጠችው የዜሮ ብዛት በዘመናዊ ታሪክ አቻ የለውም። 100 ትሪሊዮን ያለበት አንድ ነጠላ ወረቀት ማተም አጋጥሞ ነበር። አይገርምም? እንደ አውሮፓ አቆጣጠር በ2007 እስከ 2008 የዋጋ ግሽበቱ ከፍተኛ ብቻ አልነበረም፣ ይልቁንስ ሰማይ ነካ እንጂ። የኢኮኖሚ ባለሙያዎች እንደሚገምቱት ግሽበቱ በከፍተኛ ደረጃ ላይ በነበረበት ወቅት በወር 79.6 ቢሊዮን ፐርሰንት ደርሶ ነበር። የቅርብ ወርና ቢሊዮን የሚባል ፐርሰንት አለ። ይህን ተከትሎ በዓለም ታሪክ ተጽፈው የቀሩ በጣም የማይታመኑ ክስተቶች ከነበሩት ትንሾቹ ላካፍላችሁ። አንዳንድ ጊዜ የእቃዎች ዋጋ በየ24 ሰዓት ውስጥ እጥፍ ይጨምር ነበር። ሰዎች ደመወዛቸው እንደተቀበሉ ወዲያውኑ ወጪ ያደርጉት ነበር። ምክንያቱም መሰላችሁ ገንዘብ አንድ ቀን ካደረ የመግዛት አቅም ስለሚያጣ። ሌላ ሰዎቹ ግሮሰሪ ለመግዛት በጋሪ ሙሉ ገንዘብ ይሸከሙ ነበር። ሱቆቹም በአንድ ቀን ከ3 በላይ ዋጋ ይቀይራሉ። በአንድ ቀን ምግብ ቤቶች እንኳን የዋጋ ዝርዝር ሜኑ ማተም አቁሙ። ምክንያቱም ዋጋው በሰዓት ስለሚቀየር በእርሳስ ይጽፉ ነበር። ሌላ ሰራተኞች በቀን 2 ጊዜ ደሞዝ እንዲከፈላቸው ይጠይቁ ነበር። ምክንያቱም ጠዋት የተቀበሉት ደሞዝ ማታ ዳቦ አይገዛምና። የሚገርመው ግን በጣም አስቂኝና አሳዛኝም የዚምባብዌ ጊዜ መኖር የሚያሳይ ግን እነዚህ ስነግራችሁ ነው አታምኑ። አንደኛ የእንቁላል ሂሳብ። በ2008 ወደ ሱቅ ሄዳችሁ 3 እንቁላል ብትገዙ የሚከፈለው ገንዘብ ከእንቁላሎቹ በላይ ክብደት ነበረው። አንድ ሰው ለረጅም ርቀት ተሳፍሮ መድረሻው ሲደርስ ረዳቱ ዋጋ ጨምሯል ይለዋል። ተሳፋሪው ለምን ሲል ረዳቱ ጉዞውን ስንጀምር የነዳጅ ዋጋ ይሄ ነበር፣ አሁን መድረሻችን ላይ ስንደርስ ግን ነዳጁ ማደያ ዋጋ ጨምሯል ይለዋል። ይገርማል።
ሌላ ደግሞ የዚምባብዌ ዝቅተኛ የገንዘብ ኖቶች ዋጋቸው ከሽንት ቤት ወረቀት በታች ወርዶ ነበር። ሰዎች የሽንት ቤት ወረቀት ከመግዛት ይልቅ የገንዘብ ኖት ለዚያ ተግባር ይጠቀሙ ነበር። ስለሆነም መንግስት ገንዘብ ለሽንት ቤት አገልግሎት መጠቀም ክልክል ነው የሚል ማስታወቂያ እስከ ማውጣት ደርሶ ነበር። በ2009 የዚምባብዌ ማዕከላዊ ባንክ ገዢ የነበሩት ዶክተር ጊዲዮን ጎኖ አይጂ ኖቤል ፕራይዝ የተባለ ሽልማት ተሰጥቷቸዋል። ማለትም ለህዝቡ እጅግ በጣም ሰፊ የቁጥር ክልሎችን በየቀኑ እንደማመዱ ስላደረጉ የሚል ቀልድ የቀላቀለበት ነበረ። እንደ 10 ቢሊዮን፣ 50 ቢሊዮን፣ 100 ትሪሊዮን ዶላር ኖት ለመገበያያ ይውሉ ነበር። ይገርማል። ከፍተኛ የዋጋ ግሽበት የሚከሰተው እምነት ሲጠፋ ነው። ገንዘብ ዋጋ የሚኖረው ነገ ሌላ ሰው ይቀበለኛል ብለን ስናምን ብቻ ነው። ያ እምነት አንዴ ከተሰበረ ሰዎች ገንዘቡን በፍጥነት ለማስወገድ ይሮጣሉ። ፍላጎት ይጨምራል፣ አቅርቦት ያንሳል። ይህ ደግሞ የራሱን አውዳሚ አዙሪት ይፈጥራል። ነገሩ ከሂሳብ ስሌት ይልቅ ወደ ስነ ልቦና ቀውስ ያዘንብላል። እንደ አውሮፓውያን አቆጣጠር በ2009 ዚምባብዌ የራሷን ገንዘብ ተወች። በአሜሪካ ዶላርና በሌሎች የውጭ ምንዛሪዎች እንድትገበያይ ፈቀደች። የዋጋ ግሽበቱን ወዲያውኑ ቆመ። ይህም ትልቅ የኢኮኖሚ ትምህርት ይሰጣል። መረጋጋት የሚመጣው ከቀለምና ከወርቅ ሳይሆን ከእምነት ነው። በ2019 የራሷን ገንዘብ በድጋሚ ማስተዋወቅም ተከትሎ የግሽበቱ ጫናውን ቢመለስም የራሷን ኖት እንደ ዶላር እያሰበች የማኖሯን ጥበብ አዳብራለች። ቢሆንም በሆነ ጊዜ ላይ ግን መንግስት የዋጋ ግሽበቱን መፍትሄ ነው ብሎ ያስበው ዜሮዎችን መቁረጥ ነበር። ይህም ማለት የገንዘብ ዋጋ ሳይቀይሩ በኖቱ ላይ ያሉትን ዜሮዎች በማጥፋት አዲስ ገንዘብ ማተም ማለት ነው። ልክ ከዛሬ ጀምሮ 1000 ብር የነበረው 1 ብር ብሎ ይጠራል እንደማለት ነው። ግን አልሰራም። ምክንያቱም የግሽበቱን ዋና መንስኤ አልቀየሩም ነበር። ማለት እንዲያስቡ አንድ ትልቅ በርሜል ቀዳዳ ቢኖረውም ውሃ ቢፈስ እናንተ የቀረውን ውሃ ወደ ትንሽ ባሊ ብታዘውረው ውሃ መፍሰሱ ይቆማል? አይቆምም። ጭራሽ በአንድ ወቅትማ መንግስት ገንዘብ የሚያትምበት ወረቀትና ቀለም እንኳን የሚገዛበት የውጭ ምንዛሪ አጥቶ ተቸግሮ ነበር። ገንዘብ ለማተም ገንዘብ አጣ ማለት ነው። ገንዘብ ሀብት አይደለም። ገንዘብ የሀብት መብት ብቻ ነው። ይህም መብት ሲጠፋ ማህበራዊ ውል ይፈርሳል። ግሽበትን ዋጋን ብቻ አይጨምርም፣ የሰዎችን የወደፊት እቅድ ውልና መተማመን ያጠፋል። ገንዘብ በእምነት ላይ የተገነባ ከሆነ እምነት ሲጠፋ ምን የሚፈጠር ይመስላችኋል? እስቲ ኮሜንት ላይ አስቀምጡ።